ማለት ላንተ ሰደቃ ነው ይላል ሱብሃንአላህ ይሄ እንደስ ሹፍ መስሐቅ ራሱ ለወንድም ፈገግ ብለ የደስታ ፊት ማሳየት ላንተ ሰደቃ ነው ይላል እኔ አንድ ዘገባ ላይ ሳነብ ገረመኝ ምን ይላል መሰላችሁ አንድ ሰው ኮስተር ለማለት ተቅሪበን 34 የሚጠጋ ነርቦችን ያስጨንቃል ኮስተር ለማለት ሱብሃንአላህ ፈገግ ለማለት 17 ነርቦችን ነው ያስጨንቅ ይላል ስለዚህ የአኺራውን ተውና ዱንያ ላይ ፈገግ ማለት ለሰዎች በሻሻ ፊት ማሳየት ነርቦችን እንኳን አታጨናንቅም ጥቅም አለው ማለት ከሳይንስ አንፃር እንኳን ነብዩ ግን ምናሉ ፈገግታ ዝም ብሎ አይቀርም ሰደቃ ነው ላንተ አላህ እንደ ሰደቃ ይጽፍልሃል ወአምሩከ ቢልማዕሩፍ ወነህዩከ ዐኒል ሙንከር ሰደቃ ሰዎችን ከመጥፎ መከልከል በጥሩ ማዘዝ ላንተ ሰደቃ ነው ምንም አትከፍልበትም ሳንቲ ባፈ ተዋንተ حرام ነው ለማዘዝ ማለት ነው وإرشادك الرجل في أرض الضلال لك صدقة من قد يتفاو صدم وسيدنا قراق من قد بتعملكته يهلا أنت صدقة سبحان الله وإماطتك الحجر والشوك والعظم عن الطريق لك صدقة ደግሞ አንተ መንገር ላይ አጥንትም ይሁን ድንጋም ይሁን ሾህ ነገር ሰዎችን ሊወጋ የሚችል ነገር ያን አንስተ ብታስወግደው ላንተ ሰደቃ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም كما رواه البخاري سبحان الله ፈገግ ማለት ይሄ ሰደቃ ነው ብር ማትከፍልበት صدقة مجال سفينه ورد في الحديث عن أبي ذر الغفاري رضي الله عنه قال أبو ذر السلال في حديث لي أتى فقراء المهاجرين إلى النبي صلى الله عليه وسلم عند إلال مهاجروች ከመካ ወደ መዲና ንብረት ቤት ሁሉን ጥለው የተሰደዱት ለችግር የተጋፈጡት ሙሃጅሮቹ ስደተኞቹ ወደ ረሱል ሰለላሁ ዐለይሂ ወሰለም ስሞታ ለማቅረብ ወጡ فقالوا ذهب اهل الدثور بالاجور يا الله መልእክተኛ እነዛ ሀብታሞች እኮ በአጅር ቀደሙን በአኺራ ባለው አጅር يصلون كما نصلي እንደምን ሰግዱ ይሰግዳሉ ويصومون كما نصوم እንደምን ጾሙ ረመዳንንም ሌላውንም ቀን ይጾማሉ ويتصدقون بفضول اموالهم ነገር ግን እኛ ማናደርገው አንዲት ስራቸው ምንድነው እነሱ እኛ ብር የለንም ድሆች ነን እነሱ ትርፍ ብር ስላላቸው ሰደቃ ይሰጣሉ በዚች በለጡን እንጂ ሶላቱ ጾሙም ላይ ማኩል ነበርናሉ قال ነብያችን ምን አሏቸው አወለይሰ قد جعل الله لكم ما تصدقون به እናንተ ሰደቃ ልትሰጡት የምትችሉ ነገር አላህ አላደረገላችሁም እንዲያሉ صحابوش تيكو من دنو صالو قال إن في كل تصبيحة صدقة سبحان الله بمتلاتكو صدقانا سبحان الله بلو علاتشو وفي كل تحميدة صدقة الحمد لله متلتي صدقة كونو وفي كل تكبيرة صدقة الله أكبر ذكر من تاربط يكو صدقانو وفي كل تهليلة صدقة لا إله إلا الله يالاتو ذكر من تاربط يهم صدقانو وأمر بالمعروف صدقة ونهي عن المنكر صدقة በጥሩ ማዘዝ ከመጥፎ